በአውሮፓ ምርት የሚገኘው አስገራሚው የሮማ የሙሽሮች ገበያ። አሁን የምነግራችሁ ታሪክ ልክ እንደ ተረት ሊመስላችሁ ይችላል። ነገር ግን ይሄ ድርጊት እየተፈጸመ ያለው ቴክኖሎጂ ባደገበት፣ የሰው ልጅ መብት በሚከበርበት በዚሁ በ21ኛው ክፍለ ዘመን ነው። ቦታውም መሃል አውሮፓ። ሴቶች እንደ ሸቀጥ ለሽያጭ የሚቀርቡበት ይህ ገበያ በገሃዱ ዓለም እንደ ማንኛውም ዕቃ እንደ መግዛት ነው። ማለት ቃሉ ቢከብድም ያው ሚስትን እንደ ዕቃ ወጣ ብለ መግዛት ማለት ነው። በዚህ ትልቅ ገበያ ውስጥ ወጣቶች ይገናኛሉ፣ ይተዋወቃሉ፣ ዋጋም ይጠያየቃሉ። በተለይ ደግሞ ካላንቺ የሚባለው የሮማ ጎሳ ከራሱ ጎሳ ውጭ በፍጹም አያገባም። ክፍያው ለምን አስፈለገ ካልን በእነሱ እምነት ወንዱ ለልጅቷ ውበት ዋጋ መክፈል አለበት ተብሎ ስለሚታመን ነው። ዋጋ የሚቆርጥላቸው ደግሞ ማንም አይደለም፣ የሴቷ ቤተሰቦች ብቻ ናቸው። የልጅቷ ቤተሰብ ዋጋ ቆርጦ ወደ ገበያ ይልካታል ወይም ደግሞ ይዟት ወደ ገበያ ይወጣል። እዚህ ዋጋ ከተስማማ ትገዛለህ፣ ካልተስማማ ደግሞ የሚስማማ ሰው መጥቶ ይገዛል ማለት ነው። ይህቺ ቆንጆ ገና የ15 ዓመት ታዳጊ ናት። ይህችኛዋ ደግሞ 16 ዓመቷ ነው። በየዓመቱ እዚህ ይመጣሉ። ይህንን ገበያ የሚመራው ሮማ ወይም ደግሞ በሌላ ስማቸው ጂፕሲዎች የሚባሉት ማህበረሰቦች ናቸው። እነዚህ ሰዎች ከየት ነው መነሻቸው? ለምንስ ልጆቻቸውን ይሸጣሉ? የሙሽራዋ ዋጋ ስንት ነው? ዛሬ ሁሉንም ሚስጥር እንመለከታለን። ሮማኒ የሚባሉ እነዚህ ማህበረሰቦች እነማን ናቸው ከሚለው ስንጀምር እነዚህ ሰዎች በዓለም ዙሪያ 8 ሚሊዮን የሚደርሱ ሲሆኑ በቋሚነት አንድ ቦታ የማይቀመጡ ዘላኖች ናቸው። የሮማኒ ህዝቦች መነሻቸው ከሰሜናዊ ህንድ ነው ይባላል። ነገር ግን ከክርስቶስ ልደት በኋላ በ420 ዓመተ ምህረት አካባቢ ከህንድ ከአፍጋኒስታንና ከፓኪስታን ተነስተው ወደ ምዕራብ አውሮፓ እንደተሰደዱ ይነገራል። ዛሬ በዓለም ዙሪያ ቁጥራቸው 8 ሚሊዮን ገደማ ይደርሳል ተብሎ ይገመታል። 2 ሚሊዮን ያህል ቱርክ ውስጥ ይገኛሉ። አብዛኞቹ ግን በባልካን ሀገራት ይገኛሉ። እነዚህ ህዝቦች ጂፕሲዎች ተብሎ መጠራትን አይወዱም። በተለይ በእንግሊዝኛ ይህ ቃል እንደ ስድብና ዝቅ ተደርጎ ማየት ይቆጥሩታል። ቡልጋሪያ ውስጥም ቲጋኒ ይባላሉ። ነገር ግን እነሱ ሮሚ ተብሎ መጠራትን ይመርጣሉ። ሮሚዎች ለምን ህንድን ለቀው መጡ ለሚለው ጥያቄ ደግሞ ሁለት መላምቶች አሉ። ለምንድነው ህንድን፣ አፍጋኒስታንና ፓኪስታን ለቀው ወደ ምዕራብ አውሮፓ የመጡት ለሚለው ጥያቄ ሁለት መላምቶች አሉ። አንዳንዶቹ በአራተኛው ክፍለ ዘመን በምዕራባውያን ገዢዎች ተማርከው እንደ ባሪያ ወደ አውሮፓ ተሰደው ሊመጡ ችለዋል ይላሉ። ሌሎቹ ደግሞ በጦርነት ወቅት እንደ ቅጥረኛ ወታደር እንዲያገለግሉ ተገዝተው መጡ ይላሉ። ሮማኒዎች የትም ሀገር ቢሄዱ የራሳቸውን ባህል አይለቁም። ወንዶቹ በሙዚቃ፣ በብረት ስራና በከብት እርባታ የሚታወቁ ሲሆን ሴቶቹ ደግሞ መዳፍ በማንበብ እድልን መተንበይ ይወዳሉ። ሙዚቃና ዳንስ የህይወታቸው ትልቁ ክፍል ነው። አሁን ላይ በአብዛኞቹ የአውሮፓ ሀገራት አልፎ ተርፎም በመካከለኛው ምስራቅ ይገኛሉ። ነገር ግን ስማቸው ከመጥፎ ዝና ጋር የተያያዘ ነው። አብዛኛው ማህበረሰብ ጂፕሲዎች ብለው ይጠሯቸዋል። ከሌላው ህዝብ ጋር አይቀላቀሉ፣ በራሳቸው ህግና ደንብ ነው የሚመሩት። በዚህም ምክንያት በብዙ ቦታዎች ይገለላሉ፣ ይጨቆናሉ። ምክንያቱም ባህላቸውና ህጋቸው ከሚኖሩበት ማህበረሰብ ጋር ፍጹም አይጣጣምም። ምክንያቱም ከሚኖሩበት ዘመናዊ ማህበረሰብ ጋር ፈጽሞ አይጣጣምም። ስለዚህ የግላቸውን ተገልለው በራሳቸው በጎሳ ነው የሚኖሩት ማለት ነው። ለምሳሌ ውሃና መብራት ሳይከፍሉ በነፃ ይጠቀማሉ። ይህ ደግሞ በግብር ከፋዩ ህዝብ ላይ ጫና ይፈጥራል የሚል እምነት ስላለ ቡልጋሪያዎች እንኳን አይወዷቸውም፣ እዛው አብረው እየኖሩ። ሮማኒዎች ከማህበረሰቡ ጋር አይቀላቀሉም። ሌላው ደግሞ የሮማኒዎች ማህበረሰብ አስገራሚ ነገራቸው ልጆቻቸውን ገና በለጋ እድሜያቸው ከትምህርት ቤት ላይ ያወጣሉ፣ በተለይ ሴቶቹ። ይህም ለዘመናት እንዲገለሉ አድርጓቸዋል። ምክንያቱ ደግሞ እጅግ በጣም አስገራሚ ነው። የህፃናቱ ቤተሰቦች ወላጆቹ እንደዚህ የሚያደርጉበት ዋና ምክንያት በተለይ ሴት ልጆቻቸውን ተምረው ካወቁ ለመሸጥ እሺ እንደማይሉ ስለሚፈሩ ነው። እነዚህ ሰዎች ሴት ልጆቻቸውን በግልጽ ነው ወደ ገበያ አውጥተው የሚሸጧቸው። በጣም የሚገርም ነው በዚህ ዘመን አስቡ። አሁን ደግሞ የምንመለከተው የቡልጋሪያን ዋና ከተማ ሶፊያን ነው። ቡልጋሪያ ምንም እንኳን የአውሮፓ ህብረት አባል ብትሆንም ሶቪየት ህብረት ከመፈራረሱ በፊት የዛ አካል ነበረች። ዛሬም በከተማዋ የሚዞር ሰው ሀገሪቱ ላይ ጊዜው የቆመ ይመስላል። ህንፃዎቹ፣ መንገዶቹና ባቡሮቹ ልክ ትንሿ ሞስኮ እያስመስላታል። እዚሁ ሶፊያ ከተማ አንድ ትልቅ ሰፈር ይገኛል። ይህም የጂፕሲዎች ሰፈር ነው። እዚህ ሰፈር ቤቶች የሚገነቡት ያለ ፍቃድ ነው። ዝም ብሎ በየቦታው ባገኙበት ቦታ ባዶ ቦታ ከሆነ ቤት ይሰሩበታል። ለውሃና ለኤሌክትሪክ አይከፍሉም። ህገወጥ የሆነ ኑሮ ሲኖሩ ለምንድነው እነዚህ ቡልጋሪያዎች ዝም የሚሉት የሚለው እርግማን ስላለ ነው። በኋላ እንመለስበታል። የቡልጋሪያ ዜጎች አይወዷቸውም፣ እነሱም ደግሞ ቡልጋሪያውያንን አይወዷቸውም። ቆሻሻ በየቦታው ይጥላሉ፣ ስራም አይሰሩም። አሁን ደግሞ ከሶፊያ ከተማ ከ2 ሰዓታት ጉዞ በኋላ ስታር ዛጎራ ወደሚባለው ቦታ ደርሰናል። እዚህ ነው የሙሽሮች ገበያ የሚካሄደው። እስከ 5000 የሚደርሱ የሮማ ተወላጆች ይሰበሰባሉ። ዝግጅቱ ሲጀምር ልጆቹ
ምርጥ ልብሳቸውን ይለብሳሉ፣ ሜካፕ ያደርጋሉ። ሴቶቹ ዋናው ግብ ምንድነው? ሙሽራ ወይም ደግሞ ባል ማግኘት ነው። በነፃ ከመሰላችሁ ተሳስታችኋል። በጣም ውድ በሆነ ዋጋ ነው። ዋጋው የሚወሰነው በልጅቷ ውበት ነው። ለምሳሌ አንዲት ልጅ ከ10,000 እስከ 20,000 ሊቫ ወይም ደግሞ የቡልጋሪያ ገንዘብ ሊከፈልባት ይችላል። ልጅቷ ልጁን ከወደደችው ዋጋው ሊቀንስ ይችላል፣ አስተያየት ይደረግለታል ማለት ነው። ገዢው የልጅቷን ልብ ካልማረከ ሊጨመርበት ይችላል ማለት ነው። ይህ ገበያ በገሃዱ ዓለም እንደ ማንኛውም ዕቃ እንደ መግዛት ነው ማለት ቃሉ ቢከብድም ያው ሚስትን እንደ ዕቃ ወጣ ብሎ መግዛት ማለት ነው። ወጣቶቹ ይገናኛሉ፣ ይተዋወቃሉ፣ ዋጋ ይጠያየቃሉ በግልጽ። በተለይ ደግሞ ካላንቺ የሚባለው የሮማ ጎሳ ከራሱ ጎሳ ውጭ በፍጹም አያገባም። ክፍያው ለምን አስፈለገ ካልን በእነሱ እምነት ወንዱ ለልጅቷ ውበት ዋጋ መክፈል አለበት ተብሎ ስለሚታመን ነው። ቀጣይ ደግሞ የምንመለከተው በገበያው ቀን የሚደረገው ዝግጅት ምን ይመስላል የሚለውን ይሆናል። በገበያው ቀን በሮማኒ ቤተሰቦች እጅግ በጣም ትልቅ ዝግጅት አለ። ልጃገረዶቹ በጣም ውድ የሆኑ ልብሶችና ጫማዎች ይገዛላቸዋል። ዓመቱን ሙሉ ለዚህ ቀን ይዘጋጃሉ። የሚገርመው ነገር ግን ሴቶቹ በዚህ ሂደት ውስጥ እጅግ በጣም ደስተኞች ናቸው። ምክንያቱም ከማህበረሰቡ ተገለው ስለሚኖሩ በዚች ቅጽበት ጋብቻ ካላገኙ ያው ተሽጦም ቢሆን ጋብቻ ካላገኙ እድሜያቸው ይባክናል ብለው ስለሚያስቡ ይህንን ገበያ እንደ ትልቅ እድል ያዩታል። ይህ ገበያ መቼ ነው የሚካሄደው ብላችሁ ከጠየቃችሁ ገበያው የሚካሄደው በዓመት አንድ ጊዜ ብቻ ነው። ይሄ ደግሞ እጅግ በጣም ለየት ያደርገዋል። ቀኑም ቶሮቦዳን ወይም ደግሞ የቅዱስ ቴዎድሮስ ቀን ተብሎ በሚጠራውና ኦርቶዶክስ ስለሆኑ የኦርቶዶክስ እምነት ተከታዮች የአብይ ጾም የመጀመሪያው ቅዳሜ በሚውልበት ቀን ነው። እንግዲህ ይህ በዓል የሚውለው በዓመት አንዴ ብቻ ነው። ምክንያቱም ሮማኒዎች ዘናኖች ናቸው። እንዳልኳቸው ዓመቱ ሙሉ ለስራና ለንግድ በተለያዩ ሀገራት ተበታትነው ይቆያሉ። ይህ በዓል ደግሞ ሁሉም የጎሳ አባላት ተገናኝተው ዘመድ የሚጠያየቅበት፣ ትውውቅ የሚደረግበትና ልጆቻቸውን የሚድሩበት ብቸኛው አጋጣሚ ነው። እናም ገበያው በዓመት አንድ ጊዜ ብቻ መሆኑ ይበልጥ ተወዳጅ ያደርገዋል። አንደኛ ከፍተኛ ጉጉት ይኖራል። ገበያው በዓመት አንዴ ብቻ ስለሆነ ወጣቶቹ ወንዶች ለዛ ለአንድ ቀን የሚሆን ልብስና ጌጣጌጥ ዓመቱ ሙሉ ሲዘጋጁ ገንዘባቸውን ኪሳቸውን ሲሞሉ ያቆያሉ። ሴቶቹ ደግሞ በውበታቸው ወንዶቹን ለመማረክ፣ ወንዶቹ ደግሞ በሀብታቸው ሴቶችን ለማስደንገጥ ትልቅ ዝግጅት ያደርጋሉ ዓመቱ ሙሉ። በጣም ይገርማል። ሌላው ሁለተኛው ደግሞ የዋጋ ንረት እንዲኖር ያደርገዋል። በዓመት አንዴ ብቻ መሆኑ ልክ በዚህ ቀን ፈላጊ ስለሚበዛ የሙሽሮች ዋጋ በጣም ይጨምራል። ከገበያው ቀን ውጭ ግን የሚደረጉ ስምምነቶች እንደዚህ አይነት ድምቀትና የገንዘብ ዝውውር አይደረግባቸውም። አስቡ፣ ሴቷን ነው የምትገዛዋት ሄዳችሁ። ወንዱ የሚጠበቅበት ደህና ገንዘብ በሺዎች ዶላር ሊኖረው ይገባል። እስከ 20,000 እስከ 30,000 ዶላር ሚስቱ የሚያደርጋትን ሴት እስከ 20,000 አውጥቶ ሊገዛ ይችላል ማለት ነው። እስከ 20,000 ዶላር። ሌላው ይህ ባህል ማህበራዊ ትስስር ማጠናከሪያ ነው። ቅድም እንዳልኳችሁ ከጋብቻ ባለፈ ተራርቀው የቆዩ ዘመዳሞች የሚገናኙበትና የጎሳቸውን አንድነት የሚያሳዩበት እጅግ በጣም ትልቅ ፌስቲቫል ነው። እንግዲህ አስቡት፣ ለ365 ቀናት ተጠባብቀው በዛች በአንዲት ቀን አጋራቸውን ይመርጣሉ ማለት ነው። ያቺ ቀን ካለፈች ግን እስከሚቀጥለው ዓመት መጠበቅ ግዴታቸው ነው ማለት ነው። ከዚህ ጋር ተያይዞ ዋጋው እንዴት ነው? ድርድርስ አለው የሚለውን ደግሞ ስንመለከት የሴቶች ዋጋ እንደ ውበታቸውና እንደ እድሜያቸው ይለያያል። የ18 ዓመት ልጅ ዋጋ ከ25 ዓመት ልጅ እጅግ በጣም ይበልጣል። ሰማያዊ አይን ያላቸው ልጃገረዶች ዋጋቸው እጅግ በጣም አይቀመስም። አንድ ሙሽራ ወንድ አንድን ሴት ለማግኘት እስከ 20,000 እስከ 50,000 ወይም ደግሞ እስከ 27,000 ዶላር ገደማ ሊጠየቅ ይችላል። ይህ ገንዘብ በቡልጋሪያ እጅግ በጣም ትልቅ ሀብት ነው። ከቤተሰቦቿ ጋር ተስማምቶ ዋጋዋን ሰጥቶ ነው የሚወስዳት። ከዛ ውጭ ወፍ የለም አባቴ። ይህ ገንዘብ በቡልጋሪያ እጅግ በጣም ትልቅ ሀብት ነው። አባቶች ልጆቻቸው ከፍተኛ ዋጋ ካወጣች እንደ ትልቅ ኩራት ይቆጥሩታል። ምን ያችኛዋ ልጅ እኮ 50,000 ተሸጠች በማለት ከሰፈሩ ሰዎች ይኩራሩባቸዋል። እጅግ በጣም የሚገርም ነው። እናቶች ደግሞ ሙሽራው ካልተመቻቸው ሽያጩን የመሰረዝ ሙሉ መብት አላቸው። እጅግ በጣም አስገራሚው ነገር ደግሞ ሙሽራውና ሙሽሪት ለመጀመሪያ ጊዜ የሚተያዩትም እዚሁ ገበያ ውስጥ ነው። መተዋወቅና ፍቅር የሚጀምረው ደግሞ ከጋብቻ በኋላ ነው ማለት ነው። በሮማኒ ባህል መጀናጀን ወይም ደግሞ በባዶ ሜዳ ፍቅር መጫወት እንደ መጥፎ ነገር ይታያል። ሳይኖር ዝም ብለህ ትጃጃላለህ እንዴት ትባላለህ? ሴት ልጆቻቸው በፍጹም ፍቅር እንዲጫወቱ አይፈልጉም። ገንዘብ ታስመልጣቸዋለች። ለስንት ሺህ ዶላር የታሰበች ልጃገረድ በባዶ ፍቅር እንዲይዛት በፍጹም አይፈቀድላትም። ቤተሰቦቿንም ታሰድባለች ብሎ ስለሚያምኑ ልጃገረዶቹን ገና በ13 እና በ14 ዓመታቸው ነው በደህና ዋጋ የሚድሯቸው። እጅግ በጣም ይገርማል። ሌላው ከዚህ ጋር ተያይዞ ውበትና ድንግልና ነው። በዚህ ገበያ ውስጥ ትልቁ መስፈርት ድንግልና ነው። ሴት ልጅ ድንግል ካልሆነች ማንም ሊያገባት አይፈልግም። ዋጋዋም ደግሞ ዝቅ ያለ ነው ወይም ደግሞ ዋጋ የላትም ተብላ ትገለላለች። ሌላው መስፈርት ደግሞ የቆዳ ቀለም ነው።
ቆዳቸው ነጭ የሆነና አይናቸው ሰማያዊ የሚሆኑ ሴቶች ከፍተኛ ዋጋ ይወጣላቸዋል። አንድ ወንድ አይኗ ሰማያዊና ነጭ ለሆነች ሙሽራ እስከ 40,000 ሌባ ወይም ደግሞ እስከ $22,000 ሊከፍል ይችላል። ወንዶቹ ደግሞ ወደ ገበያው ሲገቡ ሀብታም መሆናቸውን ለማሳየት ግዙፍ የወርቅ ሰንሰለቶች፣ ቀለበቶችና ጌጣጌጦችን አጠልቀው የወደፊት ሚስቶቻቸውን ሊያማልሉ ይሄዳሉ ማለት ነው። ለብዙዎቹ ይህ ድርጊት የሰውን ልጅ እንደ ምርት መሸጥ ቢመስልም ለእነሱ ግን ለዘመናት የቆየ ክብረ ባህላቸው ነው። ምንም ማድረግ አይቻልም። እጅግ በጣም አስገራሚው ሚስጥር ደግሞ የጥቁር ሳጥን ስምምነት ይባላል። እስካሁን ያየነው ስለ ሽያጩና ስለ ድርድሩ ነው። ነገር ግን ከዚህ የሚያብረቀርቅ ወርቅና ሜካፕ በስተጀርባ የተደበቀ ብዙዎች የማይናገሩት አንድ ሚስጥር አለ። ይህ ታሪክ ስለ ገበያው ሳይሆን ገበያው ካለቀ በኋላ በሚፈጠረው እውነት ላይ ነው። ብዙዎቹ ልጃገረዶች ገና በ13 እና በ14 ዓመታቸው ከትምህርት ገበታቸው ይወጣሉ። ለምን መሰላችሁ? እንዳይማሩና ከዓለም ጋር እንዳይተዋወቁ ስለሚፈልጉ ነው። ከተማሩ እውቀት ካገኙ አልሸጥም ይላሉ የሚል ፍርሃት በቤተሰቦቻቸው ዘንድ አለ። በዚህ ማህበረሰብ ውስጥ አንድ አስገራሚ ታሪክ አለ። ከዓመታት በፊት ማሪና የምትባል አንዲት ቆንጆ ወጣት ነበረች። በገበያው ላይ በጣም ከፍተኛ ዋጋ ወጣላት። ነገር ግን ማሪና የምትወደው ሌላ ድሃ ወጣት ነበር። ቤተሰቦቿ ግን ለገንዘቡ ሲሉ ለከፈላቸው ሰው ሊሰጧት ችለዋል። ነገር ግን ከቀናት በኋላ አስደንጋጭ ነገር ተከሰተ። ማሪና በሰርግ ልብሷ መጥፋቷ ተሰማ። ይህ ክስተት በሮማኒዎች ዘንድ እጅግ በጣም ትልቅ መርገም ተደርጎ ይቆጠራል። አሁን ደግሞ ሌላውን አስገራሚ ታሪካቸውን ልንገራችሁ። ልዩ ምልክት ያላቸው ልጃገረዶች በሮማኒዎች የሙሽራ ገበያ ውስጥ እንደ ተራ ሙሽራ ሳይሆን እንደ ተአምር ወይም ደግሞ የአምላክ ስጦታ ነው የሚታዩት። ይህ ምልክት በሮማኒዎች ዘንድ ባክ ወይም ደግሞ እድል ተብሎ የሚጠራ ሲሆን ዋጋቸውን ሰማይ ይሰቅለዋል። ታዲያ ይህ ምልክት ያላቸው ልጃገረዶች ዋጋቸው አይነገርም ስላችሁ ምን ማለት ነው? ልዩ ምልክት ሲባል በሳይንሱ የቆዳ ቀለም መዛባት ወይም ደግሞ በርዝ ማርክ ሊባል ይችላል። ነገር ግን በሮማኒዎች ዘንድ ትርጉሙ ሌላ ነው። ለየት ያለ የአይን ቀለም ለምሳሌ ካላት አንደኛዋ አይኗ ሰማያዊ፣ ሌላኛዋ ደግሞ ጥቁር የሆነ አይን ያላት አንድ ልጃገረድ ካለች እሷ በሮማኒዎች እምነት አንድ እግሯ በዚህ ዓለም ሌላኛዋ እግሯ ደግሞ በመንፈሳዊ ዓለም ያለ ነው ተብሎ ይታመናል። እንዲህ አይነቷ ሴት ያለችበት ቤት በረከት አይጠፋም ተብሎ ስለሚታመን የጎሳ መሪዎች ለእሷ የሚሆን ማንኛውንም ዋጋ ለመክፈል ዝግጁ ናቸው። ስለዚህ የሚያገቧቸው ራሱ እንደዚህ አይነት ሴቶችን የጎሳ መሪዎች ብቻ ናቸው ማለት ነው። በቀጣይ ደግሞ በሰውነቷ ላይ በርዝ ማርክ ስትወለድ ይዛው የመጣችው የሆነ ምልክት ካላት በጀርባዋ ወይም ደግሞ በእጇ ሊሆን ይችላል እንደሚጠብቅ ይታመናል። እንዲህ አይነቶቹ ልጃገረዶች ለገበያ እንኳን አይቀርቡም። ገና በልጅነታቸው በታላላቅ ባለሀብቶች የታጩ ይሆናሉ ወይም ደግሞ የታጩ ናቸው ማለት ነው። ሌሎቹ ደግሞ ነጭ ሮማኒዎች ናቸው። ሮማኒዎች በአብዛኛውን ጠቆር ያለ የቆዳ ቀለም አላቸው። ነገር ግን እጅግ በጣም ነጭ ሆና አይኖቿ ደግሞ አረንጓዴ ወይም ደግሞ ሰማያዊ የሆኑ ልጃገረዶች እንደ አልማዝ ነው የሚታዩት። እነዚህ ልጃገረዶች በገበያ ላይ ሲቆሙ ከሌሎቹ በተለየ መልኩ እጅግ በጣም ከፍተኛ ዋጋ ይወጣላቸዋል። ዋጋቸው የሚወደደው በውበታቸው ብቻ አይደለም። ሮማኒዎች ደማችን መበረዝ የለበትም ብለው ስለሚያምኑ እንዲህ አይነት ልዩ ልጆች ሲወለዱ እንደ ንጹህና እንደ ታላቅ ክብር ነው የሚቆጠሩት። እንዲህ አይነት ሚስት ያለው ወንድም በጎሳው ውስጥ ያለው ታሳሚነት እጅግ በጣም ከፍተኛ ነው። እንግዲህ አስቡት፣ በ21ኛው ክፍለ ዘመን በሰውነት ላይ ባለ ምልክት ብቻ የሰው ልጅ ዋጋ ሲወሰን። ይህ ነው እንግዲህ የሮማኒዎች ሌላ ግራ የሚያጋባው ሚስጥር። የሚገርመው ግን ይህ ገበያ ካለቀ በኋላ የሚፈጠረው ፍቺ ነው። በሮማኒዎች ሕግ አንዲት ሴት ከተገዛች በኋላ ድንግል ካልሆነች ወይም ደግሞ ባህሪዋ ካልተመቸ ወንዱ ገንዘቡን ተመላሽ አድርጎ ለቤተሰቦቿ ይመልስላታል ወይም ደግሞ ይመልስላቸዋል። ይህች ሴት ደግሞ በህይወቷ ሁለተኛ እድል አይኖራትም። የሚያሳዝነው ክፍል ይህ ነው። አንድ ገጠመኝ ላካፍላችሁ። በአንድ ወቅት አንዲት የ19 ዓመት ልጃገረድ ለገበያ ቀረበች። እናም አባቷ ዋጋዋን $30,000 አደረገው። አንድ ወጣት መጥቶ ሊገዛት ፈለገ። ነገር ግን $20,000 ብቻ ነው ያለው። ከዚሁ ከገበያ መሃል ውስጥ ከባድ ጭቅጭቅ ተነሳ። በመጨረሻም ወጣቱ የሚነዳትን መኪና ጨምሮ እንዲሰጥ ተስማምተው ልጃገረዷን ሊወስዳት ችሏል። ሴቶቹም በዚህ ደስተኞች ናቸው። ለምን ቢባል ካልተሸጡ ማንም የማይፈልጋቸው ደካማ ነኝ የሚል ስነልቦና ስለሚኖራቸው ከፍተኛ ዋጋ ባወጡ ቁጥር በኩራት ይወጠራሉ። ሌላው ከዚህ አይነቱ ባህል ጋር ተመሳሳይነት ያላቸው የዓለም ባህሎች ናቸው። ለምሳሌ በቪየትናም በተራራማ ቦታዎች ላይ የሚኖሩ ጎሳዎች ወንዶችና ሴቶች የሚገናኙበትን እና የሚሸጡበት ገበያ አላቸው። በአንዳንድ የናይጄሪያ ደግሞ ምንም እንኳን እንደ ቡልጋሪያ ገበያ ባይኖረውም ለሙሽሪት ቤተሰቦች የሚከፈለው ገንዘብ
ገንዘብ እጅግ በጣም ከፍተኛ ከመሆኑ የተነሳ ልክ እንደ ንግድ የሚታይበት ሁኔታ አለ። የሮማኒዎች የጥንቆላና የሙዚቃ ሚስጥር ነው ሌላው እጅግ በጣም አስገራሚው ነገር ማለት ነው። ሮማኒዎች ሌላው የሚታወቁበት ነገር ጥንቆላ ነው። ሴቶቹ የእጅ መዳፍ በማንበብ የወደፊቱን እንናገራለን ብለው ያምናሉ። ይህ ህዝብ በዓለም ላይ ካሉ እጅግ በጣም ለየት ያሉና ነፃነትን የሚወድ በማንም ህግ መመራት የማይፈልግ ብቸኛው ህዝብ ነው ሊባል ይችላል። ከሙሽሮች ገበያ በስተጀርባ የሮማኒዎች ህይወት የሚመራው ትልቁ ሚስጥር ጥንቆላ ነው። የሮማኒ ሴቶች የሰውን ልጅ መዳፍ አይተው የነገን ዕጣ ፈንታ የመተንበይ ድንቅ አቅም አላቸው ተብሎ ይታመናል። አንዳንዶቹ ይህንን ልክ እንደ ማታለያ ነው፣ አይ ውሸት ነው ይላሉ። ሌሎቹ ደግሞ ከህንድ ይዘውት የመጡት ጥንታዊና ረቂቅ እውቀት ሊሆን ይችላል ብለው ይገምታሉ። እነዚህ ሴቶች ዱሩካ በተባለ ሚስጥራዊ ቋንቋቸው የወደፊቱን ይናገራሉ። የሮማ ሴት መዳፍን ይዛ ስትተነብይ በውስጥህ የተደበቀውን ፍርሃትና ተስፋ እንደ መጽሐፍ ታነባለች ይባላል። በዓለም ላይ ምርጥ የብረት ቀጥቃጮች በመባል ይታወቃሉ። አንድ የሮማ ሙዚቀኛ ቫዮሊን ሲያነሳ ለዘመናት የደረሰባቸውን ስደት፣ መገለልና ጭቆና በዜማ ይገልጻል። ሳይንቲስቶች እንደሚሉት ከሆነ የሮማ ሙዚቃ በሰው ልጅ የነርቭ ስርዓት ላይ ቀጥተኛ ተጽዕኖ ማድረግ ይችላል በማለት ይገልጻሉ። እንግዲህ በአውሮፓ እምብርት የሚገኘው የሙሽራ ገበያ ይህን ይመስላል። አንዲት ልጅ እድሜዋ ከ20 ካለፈ ዋጋዋ እየቀነሰ ይሄዳል። ይህ ባህል ዛሬም ድረስ በቡልጋሪያ ቀጥሏል። ብዙ የአውሮፓ ሚዲያዎች ይህ የሴቶች መብት ጥሰት ነው እያሉ ሰነድ ቪዲዮዎችን ቢሰሩም ሮማዎች ግን አልሰማም ብለዋል። ባህላቸውን ለመለወጥ ፈቃደኛ አይደሉም በፍጹም። እናንተስ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን በኮሜንት ጻፉልኝ። የዛሬ ቪዲዮ ይህን ይመስል ነበር። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በሌላ አሪፍ ቪዲዮ እስክመለስ ሰብስክራይብ እያደረጋችሁ ይመቻችሁ። ሰላም ሁኑ።